ወጣቱ ይሄን ትምህርት ካገኘ በኋላ ላይ መጨረሻ ላይ ምን አይነት አውትፑት እንደ ሀገር ያመጣል ብለህ ታስባለህ? ዶክተር ያው ሀገራችን ሰፋፊ የሆኑ በዘርፉ ላይ ሰፋፊ የሆኑ ኢንቨስትመንቶች እየመጡ ነው በዚህ በኢነርጂ ዘርፍ ላይና ወጣቱ ይሄን ትምህርት ካገኘ በኋላ ላይ መጨረሻ ላይ ምን አይነት አውትፑት እንደ ሀገር ያመጣል ብለህ ታስባለህ? በጣም ጥሩ። እንደ ሀገር እጅግ ትልቅ ለውጥ ጥቅም ለራሱም ለሀገርም እጅግ ትልቅ ፋይዳ ያለው ለውጥ ያመጣል። እንዴት? ለራሱ የስራ ዕድል ይፈጥራል። ህይወቱን፣ ቤተሰቡን፣ የኢኮኖሚክ ስታተሱን ይቀይራል። ለመንግስትም እንደ መንግስት ላቀዳቸው ትላልቅ ፕሮጀክቶች ስኬት ምክንያት ይሆናል ይሄ ወጣት። ለምሳሌ ካየን የኢንዱስትሪ ፓርኮች ግንባታ ከጊዜ ወደ ጊዜ የጨመረ ነው እየሄደ ያለው። እነዚህ ኢንዱስትሪ ፓርኮችም ከመንግስት ከሀገራዊ የኃይል ቋት ከናሽናል ግሪዱ ሊያገኙ የሚችሉት የተወሰነ ኃይል ነው። ሌላውን ግን በራሳቸው አመንጭተው ሊጠቀሙ የሚገደዱበት ምክንያት ስላለ እነዚህ ወጣቶች ይሄን ሁሉ ክፍተት የሚሞሉ ናቸው ማለት ነው። በጣም አሪፍ። ያው የዓለማችን ትልቁ ኢንቨስትመንት ኢነርጂ ሴክተር ነው። ኢነርጂ በየትኛውም አይነት ዘርፍ ላይ እንደ ዓለማችንም ትላልቅ ቢሊዮነር የሆኑ ኢነርጂ ዘርፍ ላይ የተሻለ ነገር ስለሰሩ ነውና እዚህ ነገር ላይ መጣችሁ በመሰልጠን ሁላችሁም በኢነርጂ ሴክተር ወይም ደግሞ በሩራል ኮሚኒኬሽን በኤሌክትሪካል እና ኤሌክትሪካል ቢልዲንግ ኢንስታሌሽን ጋር በተያያዘ ፉሊ ዓለማችን ወደ ዲጂታል እና ኤሌክትሪካል ቴክኖሎጂ ስለመጣችሁ ሁላችሁም ጆይን በማድረግ ዘርፉ ላይ የተሻለ ግንዛቤ ያገኙ። እናመሰግናለን።